በኢየሱስ ፍትህ ለአባታችን እንዲሰጥ ሁላችንም ድምጽ መሆን መቻል አለብን። ብቻ ክብር ለኢየሱስ ብቻ ይሁን። አሁንም በተደጋጋሚ የምንለው ክብር ለሞተልን ይሁን። አልወጣም ኦርቶዶክስ ለምን ወጣለሁ? አልወጣም። ለማን አባቱ ጥዬ ነው የምወጣው? ለያያ ዘለደታ ጥዬ ልወጣ? ያባጣ አልወጣም። እዚህ ቁጭ ብለን ኦርቶዶክስ ቤት ኢየሱስን እንሰብካለን ከነ መስቀላችን። ያው ኢየሱስ ክርስቶስ ጌታ ነው፣ እውነት አዳኝ ነው። በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም። መንገዱን ሁሉ ያጨናነቀው ጌታን ተቀበሉ የሚል ነው። ክርስቶስን እንዳልተቀበልን አድርገው ሲኮንኑን እናያለን። ጌታን ተቀበሉ ስትባሉ አትደናበሩ። ሰላም ጤና ይስጥልኝ ውድ የጽጌ ማርያም ሚዲያ ቤተሰቦች እና በመላው ዓለም የምትገኙ ውድ የክርስቶስ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? ይህ የኦርቶዶክስ ተዋህዶ መንፈሳዊ ትምህርት ወደ እናንተ የሚደርሰው ልዩ ፕሮግራም ሲሆን ለወዳጅ ለዘመድ በማጋራት ይህን የእግዚአብሔር ቃል ለዓለም እንዲዳረስ የበኩሎን ትብብር ያድርጉ እያልኩኝ ወደ ዛሬው ዝግጅት ወዳደረጉት ወስዳችኋለሁ። እስከ ፍጻሜው አብራችሁን እንደምትቆዩ ተስፋ አደርጋለሁ። በቪዲዮ መግቢያ ላይ እንደሰማችሁት መቼም መናፍቃን ኦርቶዶክስን የማጥፋት እቅድና ኦርቶዶክስን ማጣጣልን የዕለት ተዕለት ስራቸው እንደሆነ ለሁላችንም ግልጽ ነው። ሰሞኑን መናፍቃን በመንገድ የሚያልፈውን የቤተ ክርስቲያን አገልጋይ ቄስ ሲሳለቁበት የሚያሳይ አንድ ቫይራል የወጣ ቪዲዮ በተመለከተ ይጅላችሁ መጥቻለሁ። ከዚህ ጋር በተያያዘ መልኩ ብዙዎች ምዕመናን አስተያየታቸው እየተጋሩ ይገኛል። በቀጥታ ወደ ቪዲዮ ወስዳችኋለሁ። ቪዲዮውን አብረን እንከታተለዋለን። ለዚህ ቻናል አዲስ የሆናችሁ ለቻናሉ ሳብስክራይብ፣ ሼር፣ ላይክ እና ኮመንት በማድረግ ቤተሰብ ይሁን። በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ ነው። ኦሪጂናል ቪዲዮ እንዳያችሁት በጣም አሳፋሪ ነው። ሰው ባገሩ በሰላም ወጥቶ ስራው ማከናወን የማይችልበት ጊዜ ነው የደረስነው። በዚህ ዙሪያ ወንድሞቻችን የሰጡት አስተያየቶች አብረን እንስማው። በኢየሱስ ነው በኢየሱስ ነው ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው የዘላለም ሕይወት በኢየሱስ ነው። በእርግጥ ይሄ አዲስ ነገር አይደለም። ቤተክርስቲያን ላይ ይሄ የተለየ ነገር ተደርጎ አይደለም። ነገር ግን ይሄ የድፍረት ሁሉ ድፍረት ነው። ሃይባይ ያጡ እንዳሻቸው የሚሆኑ በየጎዳናው የሚጮሁ የሚወጣውን የሚገባው ማህበረሰብ ሰላም የሚነሱ የሚያውኩ ማህበረሰቦች ዛሬ ሃይ የሚላቸው ሰው ስላጡ ይሄው ካህናቱ እንኳን በመንገድ ላይ እንዳያልፉ እንዲህ አይነት ትንኮሳ እየተደረገባቸው ይገኛል። የዚህን ሰውዬ ቪዲዮ በትኩረት ካያችሁት እኚህን አባታችንን ካመናጨቀ ካበሻቀጠ በኋላ ሌሎች ሰዎች ባጠገቡ አልፈዋል። እነዛን ሰዎች ምንም ሊላቸው አልፈለገም። አባታችን ግን መንገዳቸውን እያለፉ በዚህ ደረጃ መንገደኛንና ሰላማዊን ሰው እንድታውክና እንድትበጠብጥ ማን ነው የልብ የሰጠ? ማን ነው አይዞ ያለ? ይሄ ሰውዬ ይሄን ድርጊት የሚፈጽመው አዋሳ አካባቢ እንደሆነ ግልጽ ነው። ስለዚህ አሁን የተደፈሩት አባታችን ብቻ አይደሉም፣ የቤተ ክርስቲያን ክህነት ነው፣ አገልግሎት ነው የተናቀው። ስለዚህ እኛ አባት ምናልባት አቅም ላይ ኖራቸው ይሄን ሰው ከሰው ፍርድ ቤት ለማቆም አቅም ላይ ኖራቸው ይችላል። ስለዚህ በሲዳማ ሀገረ ስብከት አዋሳ ትገኙ አባቶች ካህናት ይሄ ሰው ለሕግ እንዲቀርብና እኛ አባታችን ፍትህ እንዲያገኙ ይሄን ሰው ልኩን የምታሳዩበት ጊዜው አሁን ነው። ስለዚህ አባቶቻችን አሁን ጉዳዩ ከናንተ ጋር ይሄ ሰው ለፍርድ እንዲቀርብና ፍትህ ለአባታችን እንዲሰጥ ሁላችንም ድምጽ መሆን መቻል አለብን። በሲዳማ ሀገረ ስብከት በአዋሳ የምትገኙ አባቶቻችን ይበልጥ ደግሞ ብፁዕ አባታችን አቡነ ዮሴፍ ይሄን ጉዳይ ትኩረት እንዲሰጠውና ይሄ ሰው ተከሶ ፍርድ ቤት ተቀርቦ አባታችን ፍትህ ማግኘት አለበት። እውነት ነው፣ ለተበደሉ ሰዎች ፍትህ ማግኘት ተገቢ ነው። ስለዚህ በአካባቢው የሚገኝ ቤተ ክህነት ይህንን ጉዳይ አጣርቶ ግለሰቡን ለፍርድ ማቅረብ ድጋሚ በሌላ ሰው እንዳይከሰት ስለሚረዳ የሁላችንም ጥሪ ነው። ብቻ ክብር ለኢየሱስ ብቻ ይሁን። አሁንም በተደጋጋሚ የምንለው ክብር ለሞተልን ይሁን። ክብር ዕዳችንን ለከፈለልን ለኢየሱስ ይሁን። ክብር አብ በሱ በኩል ላየን፣ ክብር ጠበቃችን ለሆነ፣ ክብር ኃጢአት እንኳን ብንሰራ በአብ ዘንድ በቀኙ ለቆመልን፣ ነውራችንን ላስወገደልን፣ በደሙ ፈሳሽነት
ሕጸጻችን ሁሉ ላከመልን፣ ቁስላችንን ላዳነልን፣ ጉድለታችንን ለሞላንን ለኢየሱስ ብቻ ይሁን። ክብር ለእርሱ ይሁን። በቃ ኢየሱስን የሚያክል ባለውለታ የለም በሕይወታችን። እንደው እንደ ሰው እንኳን ብናስብ ባለውለታችን ነው። እንደው አምላክነቱን ትተን እንደው ዝም ብለን እንኳን ብናስብ ባለውለታዬ ነው። ባለውለታዬ ነው። ዘምሬ አልከፍለው፣ ሰብኬ አልቅ። እንደው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት ነው። ስጋት የለም። ሰው እኮ እየተማረ ሲሄድ ፈሪ እየሆነ ነው የሚሄድ። ታውቃላችሁ? ፈሪ ማለት ነው ማለት ነው። ኧረ ይሄንስ ነገሌ ቢናገሩት ይሻላል ነው የሚለው። እኔ ባበላሸውስ ነው የሚለው። የማያውቅ ሰው ምን አለ? ደፋር የሚሆነው ሕፃንና ምንድን ነው አልተማረ ሰው ነው። ያልተማረ ሰው ደፋር ነው። ቁንጫ፣ ዝንብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይም ሊቆጭ ሊል ይችላል። ምን አገባው? ቁንጫ ምን ዝንብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚህ ያለው ደፋር ዝም ቁጭ ልበል ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። አየው፣ በክርስቶስ ቦታ የቆመ ጣዖት አለ። ለጣዖታቱ የሚቀርብ አምልኮ አለ፣ ስግደት አለ። this is wrong። ይሄ የምትሸከመው ጣውላ ታቦት ተብሎ ማይጠራም። ምንድነው ስሙ? ጣዖት ነው። ምክንያቱም እግዚአብሔር ሌላ ምስልን አትቅረጹ ብሎ ተናግሯል። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የሐዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው? አዎ። መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ታቦት በብሉይ ኪዳን ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም። አባታችን አባ ገብረ ኪዳን ያልተማረ ወይም ምንም የማያውቅ ሰው ከዝንብ ጋር ማነጻጸራቸው በጣም የሚገርም ነው። ዝንብ ስንመለከታት ምንም ዳርቻ የላትም፣ ርቀት አይበግራትም፣ በየት ወጣሽ በየት ገባሽ የሚላት ተቆጣጣሪ የላትም። የትምስት ዞር ውላ ያላስብከው ቦታ ላይ መታ ቁጭ ስትል እውነት ለመናገር ራሷን ከሁሉ አብልጣ በጌትነት የምትኖር እንስሳን። በተመሳሳይ መልኩ በኢየሱስ ስም የሚነግዱት የዘበኑ ወጣቶችም ያው ናቸው። ምክንያቱም ከሥርዓት ቁጥጥር ውጪ ተሰማርተው ሕዝብን ሲያስጨንቁ እና ሲሳደቡ እያየናቸው ነው። ለአባታችን አባ ገብረ ኪዳን ቃለ ሕይወት ያሰማልን፣ ለነሱም ልቦና ይስጣቸው። ከዚህ ቀጥሎ በታክሲ ውስጥ የሚሰጠው የወንጌል ስብከት አብረን እንከታተለው። ቪዲዮ ይቀጥላል። ሙታን ሳለን ነው የተወደድነው። ያለ ምክንያት ነው የተወደድነው። ያለ ምንም ሰበብ ነው የተወደድነው። ምክንያቱም ኢየሱስ ክርስቶስ ፍቅር ስለሆነ ብቻ። ወዳጆቼ እነግራችኋለሁ፣ ኢየሱስ ክርስቶስ ዛሬም እናንተን ይወዳችኋል። መንገዱን ሁሉ ያጨናነቀው ጌታን ተቀበሉ የሚል ነው። ክርስቶስን እንዳልተቀበልን አድርገው ሲኮንኑን እናያለን። ጌታን ተቀበሉ ስትባሉ አትደናበሩ። እንዴት እንደተቀበላችሁ ታስረዱ። ክርስቶስን በመቀበል ደረጃ ያልፎከረች ነገር ግን በትክክለኛ ማንነቱ የተቀበለች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት። ጌታን መቀበል ማለት በኦርቶዶክሳዊ አስተምህሮ ምን ማለት ነው? አየው ጽድቅ አርያማዊ ዘበንጽ መራዊ ምትል ተዋሕዶ ነች። በአርያም ያለ የእውነት ፀሐይ የንጽህና ሙሽራ ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። ከዚህ በላይ ማንም የለም። ከሰማይ በታች የተሰጠን የክብር ስም እንድንበት ዘንድ የተሰጠን በአርያም ያለ ፀሐይ፣ የእውነት ፀሐይ፣ ስሙን ለሚፈሩት ሁሉ የተገለጠ ፀሐይ፣ ላመኑትና ለተቀበሉት የእግዚአብሔር ልጆች እንዲሆኑ ስልጣን የሚያጎናጽፍ ፀሐይ፣ ብርድ የሚከላከል ጨለማን ድል የሚያደርግ አምላከ ብርሃናት ወላደ ሕይወት፣ የሕይወት መገኛ የብርሃናት ፈጣሪ ወሃቤ ጸጋ፣ ጸጋን በፍጹም ጸጋ የሚሰጥ ክርስቶስ ኢየሱስ፣ በአንድ ልጁ የታረቀንን አባቱን ያሳየን ክርስቶስ ኢየሱስ፣ አንድ ልጁ አባቱን የተረከልን መንፈስ ቅዱስን የገለጠልን እርሱ ክርስቶስ።
አብ ወልድ መንፈስ ቅዱስ ብለን ስንጠራ ከአባቱ ከባህሪ አባቱ ከአብ የተወለደ በኋለኛ ዘመን በግርግም ተኝቶ የተገኘ ከድንግል የተወለደ ከመቤታችን ክንድ ላይ ያገኘ ነው። ሁሌም እንዳቀፈች የምናየው የዓለም መድኃኒት ክርስቶስ ኢየሱስ ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ እግዚአብሔር። ስለዚህ ክርስቶስ እርሱ ነው የንጽህና ሙሽራ፣ የጽድቅ ፀሐይ። የጽድቅ ፀሐይ ክርስቶስ ተገልጧል። የዓለም ጨለማ ተገፏል። ዓርብ የተሰቀለው ጌታ እሑድ ተነስቷል። መቃብሩ ባዶ ሆኗል። ኢየሩሳሌም ተሸብራለች። 40 ቀን ተመላልሶ አስተምሮናል። በ50ኛው ቀን መንፈስ ቅዱስ ላከልን። ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን የተረክልኝ አባቶቻችን ትንቢት በኢየሩሳሌም እንደተፈጸመ አምናለሁ። ጌታችን ኢየሱስ ክርስቶስ በበረት እንደተወለደ፣ በግርግም እንደተኛ፣ በእናቱ እቅፍ እንዳደገ፣ በቃናት ዘገሊላ በጀመረው ተአምራት የሰዎችን ልብ እንደከፈተ፣ በወንጌሉ እንዳራሰ፣ በፈውሱ እንደቀደሰ፣ በትምህርቱ ዓለምን እንደቀየረ፣ በታላላቅ ተአምራት እንደታየ፣ በካህናት አለቆችና በፈሪሳውያን እንደተያዘ፣ በምቀኞች እንደተደበደበ፣ እንደታሰረ፣ እንደተሰቀለ፣ እንደተገደለ፣ ወደ መቃብር እንደወረደ፣ መቃብር ውስጥ እንዳልቀረ፣ ሞትን ድል አድርጎ እንደተነሳ፣ ወደ ሰማይ እንዳረገ፣ በአባቱ ቀኝ እንደተቀመጠ፣ መንፈስ ቅዱስንም እንደላከ አምናለሁ። ኑ ጌታን ተቀበሉ። እዚህ ነው ያለው ጌታ ተዋህዶ ቤት ውስጥ። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ክርስቶስን በትክክለኛ ማንነቱ በሰከነ ሰብዕና እያመለክ ነው ተሻግረን ለመኖር ትልቁ የአዲስ ኪዳን ቤት ይህች ናት። የአዲስ ኪዳን ቤት እዚህ ነው ጌታ ያለው፣ ሌላ ቦታ የለም። በእርግጥ የምነግራችሁ ጌታ ያለው እዚህ ቤት ነው፣ ሌላ ቤት አይደለም። በሰዎች ስሜት የማይገለጠው ጌታ እዚህ ነው ያለው። ሐዋርያት ያልከለሉት የገለጡት ጌታ እዚህ ነው ያለው። ድንግል ማርያም በግርግም አቅፋ ያየነው ሕፃን እዚህ ነው ያለው። ቀራንዮ ላይ ሆኖ እነኋት እናታችሁ እኔ መድኃኒታችሁ ያለን ጌታ እዚህ ነው ያለው። እኛ የምንሰብከው ክርስቶስ ሐዋርያት ዞረው ያስተማሩለት፣ አስቀድመው ነቢያት ትንቢት የተናገሩለት፣ ድንግል ማርያም ወልዳው በግርግም አቅፋው የታየው፣ መላእክትና እረኞች የዘመሩለት፣ ቀራንዮ አደባባይ ላይ ስለኛ መከራ የተቀበለው፣ በኋላ በመስቀሉ ግርቤ ድንግል ማርያምን እናት አድርጎ የሰጠን፣ በዮሐንስ አብራክ እኛም እናታችን እንድንል የሰጠን ከመስቀሉ ግርጌ፣ በመቃብር የወረደው፣ በ3ኛው ቀን ከሞት የተነሳው፣ በ40ኛው ቀን ያረገው፣ በ50ኛው ቀን መንፈስ ቅዱስ የሰጠን ክርስቶስ የመቅደሳችን ጉልላት፣ የቤታችን ራስ፣ የሕይወታችን ዋልታ ነው። ክብርና ምስጋና ለስሙ ይሁን። ከዚህ ቀጥሎ ሰሞኑን ስለ ሰለሞን ቦጋለ ከልጁ ጋር አንድ ላይ ከኦርቶዶክሳዊ በረት ወጥቶ ፕሮቴስታንት እንደሆነ በስፋት ሲናፍስና ሚዲያዎች ሲቀባበሉት መክረማቸው ይታወቃል። እኔ የሚገርመኝ ሃይማኖታቸው ቀይረው አልቀየርንም ሲሉ ነው። በእርግጥ ከሰው መደበቅ ይቻላል፣ ከእግዚአብሔር ግን መደበቅ እንደማይቻል ቢገነዘቡት የተሻለ ነው። እውነታው ከሚቀጥለው ቪዲዮ እናገኘዋለን። አብረን እንከታተለው። ኢየሱስ ክርስቶስ ጌታ ነው፣ እውነት አዳኜ ነው አምናለሁ። አሜን አሜን አሜን። ከዚሁ እኔ ልሂድ ሰው ቤት ነው የምሄደውና እንደምትሄደው አለች ልጅቷ። ሲሪየስ ሆና ክርስቶስ እንኳን ቤት የለውም አለች። ቤት አልነበረውም እና ያለችበት መንገድ አልቻልኩም። ታውቃለህ እውነት ነው። አንተ ሲኖር የሰጠን ነገር ቁስ አይደለም። እውነት የሰጠን ነገር ይሄ የምንጨብጠው ምናምን አላቂቃ ምናምን አይደለም። የሰጠን ሌላ ነው። ሌላ ሩቅ መንፈስን የሚያድስ እውነት ክርስቶስ የሚገርም ነው። እንግዲህ አስቡ፣ የዓለም ንጉሥ ለራሱ ማደሪያ የሚሆን ቤት አለማዘጋጀቱ አንተ የተሰማ ማቴሪያል ነገር አይደለም፣ ሊሰጠን ሊያስተምረን የመጣው ነው። ይኸውልህ ቤት እስክደርስ እያለቀስኩ ነው የእውነት። እዛ የምትጫወቱበት የነበረው ሬስቶራንት ውስጥ ወይም ባር ውስጥ ቁጭ ብላችሁ ከዛ ነው የሰማኸው። እዛ እስክትደርስ ከዛ ሌሊት ሄዳ አንኳኳ የእውነት እዛ ውስጥ ነኝ እያለቀስክ። አዎ ረቂቅ ነበረች ማለት ሹመቴ ነበረች። እዛ አብረው ነው የሚኖሩት። ማን ነበር ነው ሰሙ ሲከፍ በቃ አልቻልኩም። ምንድነው ያለ ይሄ በቃ ክርስቶስ ቤት አልነበረውም። እና እንደው አያለው አነባለሁ ብዬ እላለሁ መጽሐፍ ቅዱስና እንዴት በቃ አንዱ
እንዴት አላየውም ይሄን ነገር በሚልም ነውና የእውነት ግን በቃ እንደ ትልቅ ነገር ያወሩታል እና ረቂቅም ምናምን ያወሩታል። የእውነት ግን በጣም ሰምቶኝ ነው ለካ ነው በቃ ይሄ ለኛ መጫወቻችን ናቸው እነዚህ እስክንሄድ አሻንጉሊቶቻችን ናቸው። ቤትህ እንግዳ ሲመጣ እንዳይደብረው የሆነ የምትፈጥራቸው ነገሮች አሉ፣ ወይ ደግሞ ለልጆች መጫወቻ የምትፈጥራቸው ነገሮች አሉ። ለኛ ለልጆቹ የፈጠረልን እስክንሄድ እንድንጫወትበት የተፈጠሩ ነገሮች ናቸው። የእውነትና እጅግ በጣም ይደንቅ እና ኢየሱስ ክርስቶስ ጌታ ነው፣ እውነት አዳኜ ነው አምናለሁ። በቆላስይስ መልእክት ምዕራፍ 1 ከቁጥር 21 እስከ 23 ድረስ የእግዚአብሔር ቃል ሲናገር በእንጨት ላይ በፈሰሰው ደም እግዚአብሔር ራሱን ከዓለሙ ጋር አስታረቀ። ቀጥሎ እዚያው ላይ በዚያው እንጨት ላይ በተቆረሰ ሥጋ እግዚአብሔር የሰው ልጆችን ከራሱ ጋር አስታረቀ ይላል። ሌላ መታረቂያ መንገድ አልተገኘም። የምናመሰግነው ለዛ ነው። የተከለከልነውን ልንገባ ማንችልበትን እግዚአብሔርን ክብር የዘላለምን ሕይወት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ መስዋዕት ሆኖ ከፍሎ ተከፈተ በር። በሚገለባበጥ ሰይፍ በኪሩብ የተዘጋ በር ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ ታርዶ ራእይ ምዕራፍ 5 ላይ የታረደው በግ ይላል። ታርዶ በሩ ተከፈተ። የክርስቶስ ኢየሱስ ደም በሰው ልጆች ላይ እንዲፈስ የእግዚአብሔርን ቅድስና የሚመጥን ያ ቅድስና ኃጢአተኞቹ ሰዎች ላይ እንዲገኝ ጌታ ኢየሱስ ክርስቶስ ኃጢአታችንን በደሙ አስወግዶ በአባቱ ፊት መቆም የምንችልበትን ቅድስና ሰጠን። ስለዚህ ወንድማችን ሐዋርያው ቅዱስ ጳውሎስ እንደዚህ ያለ እርሱ በእግዚአብሔር ፊት ስለኛ ቅድስናችን ነው፣ ጽድቃችን ነው፣ ጥበባችን ነው፣ ቤዛችንም ሆኗል። እኔ ልሰቅለው እየፈለኩ እርሱ ግን ደግሞ ይምረኛል። እየገደልኩት ሞቴን ይዞት ሞተ፣ ኃጢአቴን አስወገደልኝ፣ ይቅርታና ምህረትን ተቀበልኩ። ይለኔ ምን ያስተምረኛል? በጌታ በኢየሱስ ክርስቶስ ማመን የዘላለም ሕይወት እንደሚያስገኝ ያስተምረኛል። ከዚህ አስቀጥሎ ምን ያስተምረኛል? አጠገብ ያለው ወንድሜን ይቅር ማለት እንዳለብኝ፣ አጠገብ ያለችውን እህቴን የሚበድለኝን የሚያቆስለኝን አልፎ ምናልባት በጣም ብዙ ሊያሰቃየኝ የሚፈልግ ሰው ካለ ጌታ ኢየሱስ ክርስቶስ ለሚገድሉት እንደማለደ ለሚገድሉት እንደሞተ ኃጢአተኞችን እንዳዳነ እንዲሁ አጠገባችን ያሉትን ወንድሞችና እህቶቻችንን ዝቅ ብለን ስለ እነርሱ ምናልባት አልፈን እነርሱን ማዳን እንችላለን። ከጌታችን ከኢየሱስ ክርስቶስ ይህንን እንማራለን። እንዴት 24 ሰዓት ሰው እንዴት ይሰደብ? አሁን ተመልክታቸው የለ ከኛ ሃይማኖት ውጭ ያሉ ሌሎች እቺን ቤተክርስቲያን እንዴት አድርገው ለመንቀፍ እኔ ምለው እነሱ ሰዎች ኢየሱስ ገብቷቸው ነው ዝም ብለን እርቃናቸውን አድርገን እንደው ስለሌላው ነገር ሳናወራ ስለ ኢየሱስ እንሰብካለን ለኢየሱስ ይገባል የሚሉ ሰዎች እውነት ኢየሱስ ገብቷቸው ነው? 24 ሰዓት ቅዱሳንን ማጣጣል፣ 24 ሰዓት እመቤታችንን መሳደብ፣ እንኳን ቅዱሳንን እንኳን እመቤታችንን እኔንስ መሳደብ ይፈቀዳል? እኔንስ መሳደብ ከናንተ አንዱን አስነስቼ መሳደብ ይፈቀዳል? ከፍ ዝቅ ማድረግ ይፈቀዳል? በቀል ይፈቀዳል? ቂም ይፈቀዳል? ጥላቻ ይፈቀዳል? ማን ይሄን ይሰጣችሁ? ኢየሱስ የሚለውን ስም እየጠራ ይሄን የከበረ ስም እየጠራ አውቀዋለሁ እያለ ለሱ ብቻ ይሁን እያለ ክብር ሁሉ ለእርሱ ይሁን እያለ ዓለምን የሰራችውን ሀገር የሰራችውን እያዋረደ እንዲህ አይነት ክርስቶስ አለ? እንዲህ አይነት ኢየሱስ አለ? በጣም ብዙ ያልተረዳናቸው ነገሮች አሉ። ይህች ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች፣ ምግብ ብላ ትጠራዋለች ኢየሱስን፣ ሕይወት ብላ ትጠራዋለች ኢየሱስን፣ ብርሃን ብላ ትጠራዋለች ኢየሱስን፣ እውነት ብላ ትጠራዋለች ኢየሱስን። መናፍቃኑ ከመጽሐፍ ቅዱስ ክፍሎች ውስጥ የሚፈልጓቸውን ብቻ በመውሰድ ሌሎቹን ያልተጠቀሙበት ምክንያቶች በዋናነት የሚጠቀሰው ምግባር አያድንም ወይም ሰው በጸጋው ስለጸደቀ ምንም አይነት ምግባር ወይም ሥራ አያስፈልግም እያሉ ለራሳቸው ሥጋዊ ፍላጎት በሚመች መልኩ መመንዘር ሲሆን ይህንንም አስተምህሮ ለመጀመሪያ ጊዜ ያመጣው የፕሮቴስታንቱ መስራች ማርቲን ሉተር ሲሆን ስለ ጸጋ እና እምነት በሚያስተምርበት ወቅት ከእርሱ አስተምህሮ ጋር አልሄድ ስላለው እና ስለተጋጨበት ተጨማሪ የብሉይ መጻሕፍትን እያወጣ ይጥል ነበር። በዚህም የተነሳ 18ቱን የብሉይ ኪዳን መጻሕፍት ወይም ሁለተኛ የቀኖና መጻሕፍት ወይንም የትውፊት መጻሕፍትን መናፍቃኑ አይቀበሏቸውም። ደርሶ አዋቂ ነን ባዮች መናፍቃን ታዲያ የጌታን የታምራቱን ሥራ ገድበው ከዚህ ውጭ ያደረገው የለም ሲሉ ትንሽ አያፍሩም?
የጌታ የ33 ዓመት ከ3 ወር መዋዕለ ዜና በአራቱ ወንጌላውያን ብቻ ተጽፎ የተካተተው ነው ቢሉን ማንም አያምናቸውም። እንኳን የታላቁ አምላክ የክርስቶስ ታሪክ ቀርቶ የአንድ ተራ ንጉሥ ታሪክ እንኳን ብዙ ገጾችን ያካተተ መጽሐፍት ይወጣዋል። አባታችን አባ ገብረ ኪዳን ግን ከዚህ ለየት ባለ መልኩ ስለ መናፍቃን ብልሃት በሰፊው ያስተምሩናል። ለሳቸው የሚናገሩበትን አንደበት ለኛ የምንሰማበት ስነልቦና እንዲሰጠን የእመቤታችን ቅድስት ድንግል ማርያም አማላጅነትና ጸሎት ይርዳን። መጨረሻ ያደርጉትን ቪዲዮ አብረን እንከታተለው። የመናፍቃን ብልሃታቸው ከፖለቲካ ጋር ተጠግቶ ቤተክርስቲያንን ማሳደድ ነው። ይህ መናፍቃን ብልሃት ነው። በቤተክርስቲያን ላይ ለፖለቲካ ወስዶ ነገር መስራት ቅዱስ አትናቴዎስን ማሳደድ ሲፈልጉ ምንድነው ያሉት? ንቋል አንተን ያንተ መንግስት ስለናቀ ህዝቡን ምን እያለ ይሰብካል ነው ያሉት። ስንዴ ለቆስጠንጢኖስ እንዳትገብሩ ይላል። ስለዚህ ምንድነው በትምህርት ሲያቅታቸው የሚመጡት በምንድነው መሰረት? በስም ማጥፋት ሲያቅታቸው በምን ይመጣሉ? ለነገስታትና ለዳኞች ነገር እየሰሩ መምህራን ማስገደል፣ ማሳሰር፣ ማሰደድ፣ ቤተክርስቲያን ማጥፋት፣ መሬቷን ማስወረስ፣ ዳኞችና የተሾሙ ሰዎች ተቆጥተው በቤተክርስቲያን ላይ ክፉ ነገር እንዲያደርጉ ማነሳሳት ማለት ነው። መናፍቃን የቆመ አስተምህሮ፣ የቆመ እውነት፣ የቆመ ዶክትሪን ስለሌላቸው ምንድነው የሚያደርጉት? ለአሰራር ከገጠማቸው ሰይጣን ሁሉ ጋር እየገጠሙ ይሰራሉ። ለአሰራር ከገጠማቸው ሁሉ ጋር ነው የሚገጥሙት ሲያሻቸው። አንድ ጊዜ ቅባትና ጸጎች አንድ ላይ ሆኑና የኦርቶዶክሳዊን መምህር ሊከራከሩት፣ ችግር የለም እኛ ኋላ እንመካከራለን ፊት እነሱን እንርታ ብለው በአንድ ጉባኤ እንፍራዝ ላይ ጉባኤ ተካሄዱ። አንድ ላይ ቁጭ አሉና ኦርቶዶክሳዊ መምህር ኦርቶዶክሳውያን ብልሆች ናቸው። አንዳንድ ቀን ልጠየቅ ሲሉ ጠይቀኝ ይላሉ። ደግሞ አንዳንድ ቀን ልጠይቅ ይላሉ። የሚሄዱበት መንገድ ሲያዩ ነው። ከዚያ በኋላ የዚህ ያለት ይኸውላችሁ ለክፋት ሲሏቸው አይገርማችሁም? ለክፋት ሲሏቸው ተባብረዋል። ሁለቱም የተያያዙ ናቸው። እለያብሩ ባይናት ናቸው። ሁሉም አይስማሙ። የተለያየ ሃይማኖት ነው ያላቸው ስለ ክርስቶስ። ግን ተዋህዶችን ፊት ረድተን ኋላ ላይ የጋራ ጠላት እናጥፋ ብለው ይስማማሉ። ቤተክርስቲያንን ለማጥፋት አንድ አይነት ሐሳብ የሌላቸው ሰዎች ሁሉ ይስማማሉ። ለክፉ ነው። ከዛ ምንድነው ያደረጉ? ይሄ መምህር ምንድነው ያደረጋቸው? ሃይማኖት ስንት ነው? መልሱ አንድ ነው። እናንተሳ ነው። አንተ ምንድነው ሲሉ ጸጋ፣ አንተሳ ቅባት። ሃይማኖት ስንት ነው? እዚህ ላይ በቃ አለቀ። ጉባኤው በዚህ ታለቀ ማለት ነው። እንደዚህ እኮ ነው። ሃይማኖት ስንት ነው? እግዚአብሔር ስንት ነው? አንድ ነው። ይህ ነው ሰው ማወቅ ያለበት። ስለዚህ ምንድነው የመናፍቃን አንዱ ተንኮላቸው ወስደው ይሄንን የተሾሙ ሰዎች ማወቅ አለባቸው። ቤተክርስቲያን እንኳን ለተሾመ ሰው ነፍስ ለሌለው ለሳሩ ለውሃ ትጸልያለች አይደለም እንዴ? በእንተ ማያቱ አፍላቅ ናስተበቁ ከመግዚአብሔር ይምላኪ ያሆን እስከ መስፈርት። እግዚአብሔር ወንዞችን እስከ ልካቸው ይመላ ዘንድ ስለ ወንዞች እግዚአብሔርን እንማልዳለን። እግዚአብሔር ቤተክርስቲያን ስለ ወንዝ፣ ስለ በረዶ፣ ስለ እንስሳት፣ ስለ አራዊቱ፣ ስለ እጽዋት ነው። በእንተ ዘር ወማይረር ስለ መከሩ፣ ስለ ዘሩ ትለምናለች ቤተክርስቲያን። ማንም ጠግቦ እንዲያድር ነው የምትፈልገው። ስለ ነገስታቱ ትለምናለች። ስለ ነገስታቱ ወታደሮች ትለምንላቸዋለች በጎ ከሆኑ። እግዚኦ ኩነኔከ ሀቦ ለንጉስ ጽድቀከኒ ለቤተ ክርስቲያን አግርር ጸራ ዕቀብ ህዝባ ወሰራዊታ ለሀገሪቱና ኢትዮጵያ። ስለዚህ ለወታደሮቹም እኮ እየጸለየችላቸው ነው ቤተክርስቲያን። ያ ይገባቸው ማለት እንደዚህ አንድ ጊዜ አንድ መምህር ልንገራችሁ። አንድ መምህር በአፄ ኃይለ ሥላሴ ጊዜ የመጻጉዕ ዕለት ምን ብሎ ያስተምራል? ተንስ ወንሳ አራተከ ወሁር ብሎ ይሰብካል። አልጋህን ተሸክመ ሂድ። አልጋ ማለት ዙፋን ማለት ነው በዚያ ጊዜ። እና ሄደው የነገረ ሰሪዎች ምንድን ነው ያለው መሰለህ? በዚያ ጊዜ በጣም የታወቀ መምህር ነበር ሰውየው። እንዲሁም አፄ ኃይለ ሥላሴ መጽሐፍ እንደተመረቀ ንግግሩን አይተው ነው እንዲህ ያለ ሊቅ ብለው የሾሙት አዲስ አበባ። ስለዚህ በዚያ የቀኑ ሰዎች ምን እንዳደረጉ ታውቃላችሁ? ሄደው ጃንሆይ አዩ በሰው መንግስት ላይ ህዝቡ እንዲነሳ ዙፋንዎትን ጠቅለው ይነሱ እኮ ነው የሚለውት።
አልጋህን ተሸክመ ግድ የተባለ ማን ነው? መጻጉዕ ነው። ምንድን ያሉ ጃንሆይ ይሄ ሰውዬ ከቆሎ ትምህርት ቤት ከዳባ አውጥተን ካባ ብናለብሰው እኛ እያሉ የሚያውቁ ጃንሆይ እንደ ቅንቅን አልጋችን ስር ምን ያልከሰክሰዋል። እዚያ በኋላ እዚህ ደረሳል ተባለ። ምን እንዳረጉት አይታወቅም። ይኸውላችሁ ነገረ ሰሪን ሳይመረምር የሚሰማ የተሾመ ሰው መጨረሻ ነው። ነገረ ሰሪ፣ መጠጥ፣ ገንዘብ እንደገና ደግሞ ዘማውያን ሴቶቹ ነው የነገስታትን ልብ ያወራሉ። እውነት እንዳይፈርዱ ያድርጓቸዋል። እንደ ኤልዛቤል ያሉት ከሆኑ ቅኖቹ እንደ እቴጌ ጣይቱ ያሉት ከመጡ ደግሞ እውነት ይመክሯቸዋል። እንደ ንግስት እሌኒ እንደ አጼ ልብነ ድንግል እናት ያሉት ማለት ናቸው። እንደዚህ ያሉት ደግሞ በጎ ይፈርዳሉ፣ በጎ ያቀናሉ፣ በጎ ይመክራሉ ደጋጎቹ። ክፎች እንደ ኤልዛቤል ያሉት ከሆኑ ግን የነገስታትን ልብ የሚለውጡት እንደዚህ ናቸው። ነገረ ሰሪዎች፣ ጉቦ የሚያመጡ ሰዎች፣ እጠቀምባይ መምህራን፣ አድርባዮች፣ እነዚህ መለካውያን እንዲህ ያሉቱ ቤተክርስቲያን ያሳድዳሉ። መናፍቃን ከዚህ እየገጠሙ ነው የሚያጠቋት። በትምህርት ቤተክርስቲያንን አሸንፎ የሚያውቅ ሊቅ የለም። ላስተማሩን ለመከሩን ለሁሉ መምህራን ቃለ ሕይወት ያሰማልን። በሚቀጥለው ዝግጅት እስክንገናኝ ቸር ሰንብቱ።